ይሄ ልጅ የፈለገውን ነገር በስሎ ሞሽን ማየት ይችላል። ፊልሙ የሚጀምረው የሲሲቲቪ ካሜራ መቆጣጠሪያ ማዕከል ውስጥ ሁለት ሴቶች ስለ አዲሱ ተቀጣሪ እያወሩ ነው። ቤት ውስጥ ሆኖ መነጽሩን አለማውለቁ ግራ አጋብቷቸዋል። በድንገት ሁለት ሌቦች እያመለጡ በካሜራ መቆጣጠሪያ ስክሪን ያያሉ። ወዲያውም ላለቃቸው አሳወቀው ለፖሊስ ይደውላል። በቢሮው ውስጥ ያሉ ሰዎች በሙሉ ሌቦቹን በካሜራ መከታተል ይጀምራሉ። ግን ሌቦቹ ጠፉባቸው። ተስፋ መቁረጥ ሲጀምሩ አዲሱ ተቀጣሪ ሌቦቹ በአንዱ አቅጣጫ ገብተው ሲደበቁ የሚያሳይ ቪዲዮ ያሳያቸዋል። በእሱም እርዳታ ሌቦቹ ወዲያውኑ በፖሊሶች ይያያዛሉ። የአዲሱ ተቀጣሪ ስም ዮ ጃንግቡ ይባላል። እናም ነገሮችን በሙሉ በስሎ ሞሽን እንዲያይ የሚያደርግ የጄኔቲክ በሽታ አለበት። ይህንንም ተጠቅሞ ነው ሌቦቹ በጣም በፍጥነት ቢጓዙም ለሱ ቀስ ብለው ሲሄዱ ማየት የቻለ። ጃንግቡ 5ኛ ክፍል እያለ የዱላ ቅብብሎሽ ሩጫ ከሚወዳት ልጅ ጋር እየተወዳደረ ነበር። የዛኔ ነው ለመጀመሪያ ጊዜ ነገሮችን በስሎ ሞሽን ማየት የጀመረ። ወላጆቹ ወደ ዶክተር ሲያክ ወሰዱት። እሱም ዳይናሚክ ቪዥዋል አኪዩቲ የሚባል ያልተለመደ በሽታ እንዳለ ነገራቸው። ይሄ ደግሞ ከሌሎች ሰዎች ለየት ባለ መልኩ ነገሮችን በዝግታ እንዲያይ እንደሚያደርገውና የስሎ ሞሽን ዓለም ውስጥ እየኖረ ያህል እንዲሰማው እንደሚያደርገው ነገራቸው። ይህ ያላቸውንም እንዲያምኑት ዶክተሩ የቤስቦል ኳስ በኃይል ይወረውርበታል። ጃንግቡም በቀላሉ ይይዘዋል። ከዛም ዶክተሩ ምቾት እንዲሰማው ሁሌ መነጽሩን እንዲያደርግ ይመክረዋል። አባቱ ይህንን ከሰማ በኋላ ለማሳከሚያ ብር እንዲያገኝ ወደ ሌላ ሀገር ይሄዳል። ጃንግቡም ከእናቱና ከእህቱ ጋር መኖር ይጀምራል። ጃንግቡ በሽታው ጥሩም ጎን መጥፎም ጎን እንዳለው ይናገራል። የፈለገውን ነገር በስሎ ሞሽን ማየት ቢችልም ሁልጊዜ መነጽር በማድረጉ የትምህርት ቤት ጓደኞቹ ያሰቃዩት ነበር። ብቸኛ ጓደኛው ሱሚ ነበረች። እሱም እየወደዳት መጣ። ግን ከጊዜ በኋላ ከእሱ ጋር ጓደኛ በመሆኗ ሱሚንም ያሰቃዩት ጀመር። ከዛም ትታው ሄደች። ከዛ በኋላ ግን ጃንግቡ ጓደኛ ኖሮት አያውቅም። አይኑ እንዲጠፋ ስለፈለገ ሁልጊዜ ቲቪ ማየት ጀመረ። ግን የቲቪ ድራማ ሱሰኛ ሆነ እንጂ አይኑ ምንም አልሆነም። ከድራማዎቹ ብዙ ቢማርም ወጥቶ ግን አልተጠቀመበትም። አባቱ በዓል ሲሆን እንኳን ወደ ቤት አይመጣም ነበር ገንዘብ በደንብ ለማጠራቀም። ነገር ግን ለከንቱ ነበር፣ ምክንያቱም በስራ ቦታ አደጋ አጋጥሞት በመሞቱ። ከዛ በኋላ ጃንግቡ የሚቀርበው ወንድ ዶክተር ሲያክ ብቻ ሆነ። እሱም ከክፍሉ ውጪ ዓለምን እንዲያይ እና ቤተሰቡን መርዳት እንዲጀምር ይነግረዋል። ለዛም ነው ጃንግቡ የሲሲቲቪ መቆጣጠሪያ ማዕከል ውስጥ መስራት የጀመረው። ባልደረባው ቢዮንግሱ ላለቃቸው ስለ ጃንግቡ ያወራዋል። በጣም ዝምተኛና ከማንም ጋር የማያወራ መሆኑን በመናገር ግን ችሎታ ስላለው እንደሚንከባከበው ይነግረዋል። ቢዮንግሱ በስራ ሰዓት ከጃንግቡ ጋር ይቀመጣል፣ ሊያወራም ይፈልጋል። ግን ጃንግቡ አይመልስለትም። ወሬ ለመጀመር ፈልጎም ፍቅረኛ እንዳለውና እንደሌለው ይጠይቀዋል። ይህ ጥያቄ ጃንግቡ ሱሚን እንዲያስታውስ ያደርገዋል። ከዛም በቀጣዩ ቀን ወደ ቤቷ ይሄዳል። ሱሚንም ትልቅ ሴት ሆና ያገኛታል። ወዲያውም የገንዘብ ችግር እንዳለባት ይረዳል። አራጣ አበዳሪዋ ቤቷን ሸጣ እንድትከፍለው ይጨቀጭቃታል። ጃንግቡም እሷን ማናገር ፈርቶ ዝም ብሎ ያያታል። ከዛ ቀን ጀምሮ በሲሲቲቪ ካሜራ በየቀኑ እሷን ማየት ይጀምራል እና በቀን የምትሰራውን ነገር ሁሉ ማወቅ ቻለ። ማታ ማታ ኮካ ትጠጣለች። እሱም እንደዛ ማድረግ ጀመረ። መንገድ ላይ የተጣለ ሶፋ በደንብ አተኩራ ስታይ ስላያት አንስቶ ሁሌ ኮካ የምትጠጣበት ቦታ ላይ ያደርገዋል። በቀጣዩ ቀን ከፍተኛ ዝናብ ስለነበር ባስ ማቆሚያ ጋር እስኪያባራ ስትጠብቅ ያያታል። ከዛም ፊልም ላይ እንዳየው ሊረዳት ይሄዳል። ዣንጥላ ይዘረጋላታል። እሷም ደንግጣ ሰርባው ትሮጣለች። ከዛም ሁለቱ ወደ ዶክተር ሲያክ ይሄዳሉ። እናም ሱሚን እንዴት ሊቀርባት እንደሚችል ይጠይቁታል። እሱም አበባ እንዲሰጣት ይመክረዋል። በቀጣዩ ቀን ሱሚ ለሙዚቃዊ ድራማ ተዋንያን መረጣ በጣምም አርፍዳ ስለነበር ለቀጣሪው ደውላ መሀል መንገድ ላይ መዝፈን ትጀምራለች። ስትዘፍንም መንገደኞች ተገርመው ያዩታል። ጃንግቡም አበባ ይዞ ይደርሳል። ዘፍና ስጨርስም አበባውን ይሰጣታል። እሷ ግን አልፈለገችውም። አበባውንም መልሳለት መሄድ ትጀምራለች። ጃንግቡም ስሟን ይጠራትና የድሮ የልጅነት ጓደኛዋ መሆኑን ይነግራታል። እሷም ስሟ ኦ ሱሚ እንጂ ቦንግ ሱሚ እንዳልሆነ ትነግረዋለች። ሲያጣራም ጃንግቡ ይሄ ሁሉ ጊዜ ሌላ ሱሚ የተባለች ሴት እየተከታተለ መሆኑን ይረዳል። ቢሆንም ግን እቺን ሱሚ እየወደዳት መጥቶ ነበር። በነጋታውም ድንገት መንገድ ላይ ይገናኛሉ። እናም ሱሚ እቃዎቿን ተሸክሞ እንዲከተላት ታደርገዋለች። ከመሄዱ በፊትም ለምን ያችኛዋ ሱሚ
እያፈላለገ መሆኑን ትጠይቀዋለች። እሱም ትምህርት ቤት እያሉ ይወዳት እንደነበር ይነግራታል። ስራ ሲገባም ጃንግቡ ሱሚ ስልክ ሲደወልላት ያያል። ስልክ የሚያዋራት ሰውም ለሙዚቃዊ ድራማው እንደተመረጠች ይነግራታል። ተደስታም ስትዘልና ስትጨፍር ጃንግቡ ያያታል። ማታም ሱሚ ደስታዋን ለማክበር ወደ ምግብ ቤት ትሄዳለች። ጃንግቡም በውጪ ሆኖ ሲያያት ትመለከተውና እንዲገባ ትነግረዋለች። ሲያወሩም የድራማውን ስክሪፕት ታሳየውና መለማመድ ትጀምራለች። ጃንግቡ ትወናዋን አድንቆ የራሱን ታለንት ማሳየት ይጀምራል። በቀጣዩ ቀንም ሱሚ ወደ ቤቷ ስትመለስ ጃንግቡ እየጠበቃት ታገኘዋለች። ስለ ብዙ ነገሮች እያወሩ አንድ ላይ መሄድ ይጀምራሉ። ስራውም እንደሆነም ትጠይቀዋለች። ሲሲቲቪ ማዕከል እንደሚሰራና ቀኑን ሙሉ ሰዎችን እያየ እንደሚውልም ትረዳለች። እናም እሷ ሁሌ የምትቀመጥበት ቦታ ተቀምጠው ማውራት ይጀምራሉ እና ከፊታቸው ያለውን የካፌ ባለቤት እንደምትወደውና መኪና እንዳለው ትነግረዋለች። ጃንግቡም ተናዶ ለረጅም ሰዓት የካፌው ባለቤት ላይ ያፈጣል። እሷን ለማስደሰትም በመኪና ሊወስዳት ይወስናል። የስራ ባልደረቦችንም መኪና እንዳላቸውና እንደሌላቸው ይጠይቃቸዋል ከነሱ ለመበደር ግን ማናቸውም የላቸውም። ወደ ቤቷም ስትመለስ ሱሚ ከአራጣ አበዳሪዎቿ ጋር ትገናኛለች። እሷ ላይ መጮህ ይጀምራል። እናም ብሩን ካልመለስሽ እመታሻለሁ እያለ ያስፈራራት ጀመር። ጃንግቡና ቢዮንግሱ ይደርሱና ከሰውየው ያድኗታል። ጃንግቡ ወደ ስራ ሲመለስም ሱሚ ወደ አንዱ ካሜራ ተጠግታ አመሰግናለሁ ብላ ትጮኻለች፣ እያያት መሆኑን ስለምታውቅ። ከስራ በኋላም ፓርክ ውስጥ ተገናኝተው ለረጅም ሰዓት ያወራሉ። ጃንግቡ መኪና ቢኖራት ምን እንደምታደርግ ይጠይቃታል። እሷም ወደ ባህሩ ቦታ ሁሌ እንደምትሄድ ትነግረዋለች። መኪና መግዛት ስለማይችልም የባስ ሹፌሩን እንደ ጓደኛ ይይዘዋል። ማታ ላይ ባስ ሹፌሩ ለብቻው ሲጫወት በካሜራ ያየዋል። ከዛም ጃንግቡ አብሮት መጫወት ይጀምርና ውለታ እንዲውልለት ይጠይቀዋል። ጃንግቡ የስራ ባልደረባውና የባስ ሹፌሩ ሱሚን ከፌርማታ በቀጣዩ ቀን ይወስዷታል። ወደ ባህሩ ቦታ እየወሰዷት መሆኑንም ይነግራታል። እሷን ለማስደሰት እያደረገ ያለውንም ጥረት አይታ ሱሚ ጃንግቡን መውደድ ትጀምራለች። ቢሆንም ባሳቸው ኬላ ላይ በፖሊስ ትቆማለች። እናም ባሷ በአንድ ከተማ ብቻ እንድትሰራ እንደተፈቀደላት ይነግራቸዋል። ሱሚም ተናዳ ከፖሊሱ ጋር ለመጣላት ስትሞክር ቢዮንግሱ ያረጋጋታል። ወዲያውም ወደ ቤታቸው ተመልሰው እንዲሄዱ ተደረጉ። የጃንግቡ አለቃ ለሰራተኞቹ በቅርቡ ብዙ ሴቶች እንደተጠለፉ እና እንዲጠነቀቁ ይነግራቸዋል። ወዲያውም ጃንግቡ ሱሚን በኮምፒውተሩ ያያታል፣ ግን በቅጽበት ትጠፋለች። ተደናግጦም ከቢሮው ይወጣል ምን እንደተፈጠረባት ለማጣራት፣ ግን ፕራንክ እያደረገችው መሆኑን ይገነዘባል። ማታ ላይም ጃንግቡ ቤት ያደርሳታል። ወደ ቤት እንዲገባም ትጋብዘዋለች። ወደ ቤት ስትገባ ግን አራጣ አበዳሪውን አገኘችው። እቃዎቿን እየወረወሩ ብሩን እንድትመልስ ማስፈራራት ጀመሩ። ጃንግቡ ሊረዳት ይሞክራል፣ ግን ሳይታሰብ ይዞርበትና ይወድቃል። ሰዎቹ ከሄዱ በኋላ ጃንግቡ ሱሚን ቁጭ ብሎ ማውራት ይጀምራል። በተወረወሩት እቃዎች መሃል ጃንግቡ ለሱሚ ትምህርት ቤት እያሉ የሳልላትን ስዕሎች ያገኛሉ። ሱሚም ወዲያውኑ ሌላ ሰው ነኝ ብዬ ዋሸሁ፣ ከልጅነቴ ጋር እንዳታወዳድረኝ ፈልጌ ነው ትለዋለች። ጃንግቡም ዝም ብሎ እሷን ማየት ጀመረ። እሷ ደግሞ ስዕሎቹን ማየት ጀመረች በፈገግታ። በቀጣዩ ቀንም ዶክተር ሲዋክ ጋር ይሄድና አይኖቹ መደብዘዝ እንደጀመሩ ይነግረዋል። በጊዜ ሂደትም በሽታው እየባሰ እንደሄደና ከትንሽ ጊዜ በኋላም አይኑ ሊጠፋ እንደሚችል ይረዳል። ጃንግቡ በበሽታው በጭንቀት ውስጥ ሳለ ሱሚ ደግሞ በብድሯ ምክንያት ጭንቀት ውስጥ ነች። ቤቷን ሸጣ ለአራጣ አበዳሪው የሚበቃ ገንዘብ አገኘች፣ ግን አሁን መኖሪያ የላትም። ጃንግቡ እቃ ይዛ ከሱቅ ሻጭ ጋር ስታወራ ያያታል። ወዲያውም አብራው የምትሰራው አንድ መኪና ባልተለመደ ሁኔታ አንድም ቦታ ሲመላለስ ትመለከታለች። የታርጋ ቁጥሩንም በደንብ ስትመለከተው መኪናው የአፋኙ መሆኑን ትረዳለች። ለአለቃዋም ተናግራ ፖሊስ እንዲያውቅ ይደረጋል። ቢሆንም መኪናው ከአይናቸው ይጠፋባቸዋል። በተመሳሳይ ሰዓትም ጃንግቡ ሱሚ ከአይኑ ትጠፋበታለች። ደንግጦም ሊያድናት ይወጣል። በመሄድ ላይ ሳለም እይታውን ያጣና ከሳይክሉ ይወድቃል። ቢዮንግሱም በካሜራ ያየውና ሊረዳው ይመጣል። ይሄ እየተካሄደ የሆነ ሰው ወደ ሱሚ ይቀርባል፣ እጇንም ይይዛታል። ግን ይዟት ከመሄዱ በፊት ጃንግቡ ወደ እነሱ መሮጥ ይጀምራል። አፋኙም ደንግጦ ይሮጣል፣ ግን ጃንግቡ በባስ ከመገጨት ለትንሽ ይተርፋል። ፖሊሶች ይመጡና ሱሚን ለጥያቄ ወስዷታል። ጃንግቡም ለብቻው በነበረበት ሰዓት ጓደኛው ቢዮንግሱ ሊረዳው ይመጣል። ጓደኛውን እንደያዘም እይታውን በማጣቱ ያለቅሳል።
ብዙ ቀናት ያልፋሉ። ሱሚም ጃንግቡን አላገኘችውም። ሲናፍቃት ሲሲቲቪ ካሜራዎችን ማየት ትጀምራለች። ከትንሽ ወራት በኋላ ጃንግቡን ካፌ ውስጥ ሆኖ ትመለከተዋለች። በደስታም ቀረብ ብላ እጇን በማወዛወዝ ሰላም ትለዋለች። ግን ጃንግቡ ዱላውን አውጥቶ በተቃራኒው መንገድ ሲሄድ ትደነግጣለች። ከኋላው መከተልም ትጀምራለች። ከዛ ከአንድ የስዕል ጋለሪ ትደርሳለች። ጋለሪውም ጃንግቡ በሳለው የእሷ ስዕሎች ተሞልቷል። በቀጣዩ ቀንም ሱሚ ከእንደገና ትከተለዋለች። ግን አሁን የት መሄድ ትፈልጊያለሽ ብሎ ይጠይቃታል። ወዲያውም ዘላ ታቅፈዋለች። ፊልሙም በዚህ ያልቃል።